ወንዶች በግብረ ስጋ ግንኙነት ወቅት 15% ግሉኮስ ያጣሉ፣ 10% ካሎሪ ያጣሉ፣ 10% ፕሮቲን ያጣሉ። ሴቶች ግን የግብጽ ብሔራዊ ቡድን በአሁን ሰዓት ኢትዮጵያን ለመግጠም ሞሮኮ ገብቷል። በድርድር መፍታት እኮ ይቻላል። ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል። ተው እባክህ እናንተ ውሸት። አረቂ መቸኛል ሚስቴ ቁንጆ አድርጎ ያሳየኛል። ላይክ አርጉኝ ፈልጌው ነው። ወንዶች በግብረ ስጋ ግንኙነት ወቅት 15% ግሉኮስ ያጣሉ፣ 10% ካሎሪ ያጣሉ፣ 10% ፕሮቲን ያጣሉ። ሴቶች ግን 5% ብቻ ውሃ ያጣሉ። ወንድሜ አቅልም ረስታል። አቅልም ነው የሚያጡት። 15% ውሃ ብቻ እያጣችሁ ነው። ድሮም ወንዶች የምትፈልጉትን እስከታገኙ ድረስ ነው ምን ባለው። ወንዶች በነቂስ ወተን ጥቃታችን ይብቃ ድምጻችን ይሰማ ብለን ሴቶች ሚኒስተር ጋር ወንጀስ ወንድ ሚኒስተር የለም ሴቶች ሚኒስተር ጋር ደንጩ። አሁን ነው ወንድ ሚኒስት ብለን ማቋቋም ያለበት። ለካ ወንድ ልጅ ካገባ በኋላ ቁርበት የሚመስለው ሴቶቹ ደግሞ እንቧይ የሚመስሉት ሙጥጥ አርጋችሁ መቀኔት ውጠጡ ተገጥ ስር ነው ያረጋችሁ ነው። ለካ ወንዶች ንቁ። እከክልኝ ያምራል። እከክልኝ ብቻ ግን ይደብራል። አሰጣጣችንና አቀባበላችን ማች ሲያደርግ ነው ጥሩ። የቀረው እኮ ህልውናችንና አይምሮአችንን መስጠት ነው የቀረው። ዶክተር የጥናት በጣም ነው የተመቸን። ከምታቀርባቸው ጥናቶች በጣም ነው የሚመቹን። ነገር ግን እኛ ኢትዮጵያን የቸገረን ነገር ቢኖር ግብረ ስጋ ሳይሆን የግብርና ስጋ ነው። መቼ ነው ከግብረ ስጋ ወደ ግብርና ስጋ የምትሸጋገሩ? ይሄን ሁሉ ነገር ሄዳችሁ የምትገብሩ ወንዶች ደግሞ የግብርና ስጋውን እየበላችሁ ራሳችሁን ጠገን ማድረጋችሁን እንዳትረሱ። አሁን ጾም ነው፣ ሲፈታ እንገናኛለን። ለማንኛውም አካውንታችን ስለተመታ ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ አካውንታን ማድረጋችሁ እንዳትረሱ። ሪፖስትም እንዳይረሳ። ቴንክ ዩ። ላይክ አርጉኝ ፈልጌው ነው። ደሞ እንደገና ምን ብዬ ነበር ጋይስ? ነው ኢትዮጵያ ውድድር አይሰለቻት። አሁን ተወዳደርኩ በቃ የተባረከ የሚባል ነገር አታውቅም ብዬ ነበር ያልኩት። ምላሴ ምራቄ ሳይደርቅ ሄደች ከማን መሳሪያ ጋር ልትወዳደር? ማን ነው? ከግብጽ ጋር። ያው ብቻውን የሚወዳደር አናሽ። ለማንኛውም እስቲ ዜናውን አይተን እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። የግብጽ ብሔራዊ ቡድን በአሁን ሰዓት ኢትዮጵያን ለመግጠም ሞሮኮ ገብቷል። ከቡድኑ ኃላፊዎች ጋር ንግግር ያደረገው ሙሐመድ ሳላም ኢትዮጵያን ለመግጠም ቡድኑ ሙሉ ለሙሉ ዝግጁ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ቡድንም ዛሬ ከሰዓት ሞሮኮ ይደርሳል ተብሎ ይታሰባል። የቡድኑ አንበልም አስቻለው እንዳለው ከሆነ ሳላ ኖረም አልኖረም ምንም ያመጣው ነገር የለም ብሏል። እኛ ግብጽን አንሰማም ብሏል። በድርድር መፍታት እኮ ይቻላል። ተገድን ነው እንዴ? ምን ይላል? ወይ ጉድ! ፈጣሪ ሆይ ከ6 ጎል በላይ እንዳይገባብን እንማጸናለን። ስድስቱ ጎል እንደ ዜሮ ነው የሚቆጠርልኛ። ብዙ ሰው ጋር ሳይደርስ እንደልተው ፖስት እንዳየት ሌላ ሰው እንዳየ የምረጠው እኔ የምፈራው የጎል ጎርፍ እንዳይወስድ። አባይ ግድብን እንደገደብ ነው ቲምወርክ የምናደርግ መስላቸው ነው። ለነገሩ እሱንስ መች ገድበን ጨረስ። ሳላህ ጋር ተሰልፈው ፎቶ ሲነሱ ያሸነፈ ያልተደሰተ ይመለሳል። ለማንኛውም መልካም እድል ማለቱን ከኛ ይቅር። በአንጫወት ራሱ እንሸነፋለን። ተሸንፈናል እኮ ጋይስ ተሸንፈናል። የት አለ ሞራል? ሞራላችን ተሸንፋል ኦሬዲ። ሄሎ አረማን ጊዜው ከፍቷል። ምንሺ አንዱ ራሱን ሊያጠፋ ወደ ጫካ ሲገባ ታጣቂዎች አይገሉትም። ሰዎች ራሳችሁን ስታጠፉ እየተጠነቀቃችሁ። ሄሎ
ከስንት አድካሚና አሰልቺ ሙከራ በኋላ ተሳክቶልን ኒኪታን አስጠቅተናታል። እና እነዚህ የውጭ ዝርያ ውሾች አብዛኛውን ጊዜ በራሳቸው ብሪድ ማድረግ አይችሉም፣ እገዛ ያስፈልጋቸዋል። እና ከስንት አሰልቺ ሙከራ በኋላ ተሳክቶልን ብሪድ አድርገናቸዋል። ያገኘነውም ቦርቦይል በጣም አሪፍ ነው። ሄድ ሳይዙ ምናምን ሰውነቱ ጄኔቲክሱ የሚገርም ነው። እና ኒኪታ ከዚህ በኋላ ቢያንስ 3 ጊዜ እየመጣች እዚህ መጠቃት ይኖርባታል። አስጠቃሃት፣ አስደፈርካት፣ አስለጠፍክ። ኧረ ጉድ! ወየኔ መጨረሻ ብዬ ደግሞ መጨረሻ የውሻ ስር ተመልካች ነው። ኦሮ በለው አካዳ ንጉስ ያለ አንተ በሳምንት 3 ጊዜ ማግኘት አለባት። ኧረ ዱብ ምናምን ትጠቅም ንገራት። አበዛሻሉ አባቡ ስም ሲያወጡ። ና ወንድሜ ና እዚህ ላይ ናዝች ላይ ብጭጭ በል። በጨጫችሁብን እኮ አሁንስ ሜጃ የለንም ስንል ጭራሽ የውሻ ስር ቀጥታ። በቃ ወንድሜ ከደካካው ያቀር በነካካጅ ያንተንም አሳየን። ነው ክፉ ነገር አታናግረኝ። እንደዚህ አይነት ነገር የተወገዘ ነው በኢትዮጵያ ኮንቴክስት ክሉ አይሆንም። ምክንያቱም ውሻ ስር ያረገች አላረገች እኛ ምን ገዶን። በዚህ ሰዓት የኢትዮጵያ ሕዝብ ኑሮ ነው እያጠቃው ያለው። ጭራሽ አጣንት ውሻም ታስጠቃብናለህ ፊት ለፊት ላይ። እኛማ ይበለን ዝም ስንል ነው መታችሁ እንጭርጭ የምታደርጉት። ለማንኛውም ወንድሜ ትርፋማ ለመሆን የምትሰራውን ስራህን በወድልህም ስሪያውን ግን አልወደድኩልህም። ስሪዋ ትንሽ አትነታም። የውሻ ሚኒስተር ቢኖርማ እንደዚህ ነፍሳቸው እስኪወጣ ድረስ እያለከለኩ ምላሳቸው ከረባት እስኪያክል ድረስማ ዝም አይሏቸውም። ለማንኛውም ለቤቱ አዲስ ናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ ማድረጋችሁ እንዳትረሱ። ማፊ ሙሽክላ ቴንክ ዩ። ላይክ አርጉኝ ፈልጌው ነው። ሻምበልዬ ይሄ ውበትሽ እኮ ምታተኛ የሆነ ውበት እኮ ነው። ከመቶ ሰው ግፋ ቢል 2 ሰው ላይ ወይ 3 ሰው ላይ ቢፈጠር እኮ ነው በአቬሬጅ። ኧረ እባክህ ኮሎኔል በቃ እኔ ልሙትልሽ። አይ ሻምበልዬ እኔ ልጅ ቆይ የቱስ እጄ ልጣ ነው እንዴ? አለቃለኝ አልፈታህ እኮ አለኝ። ሂድ እስቲ ወጣ ብለና ሂድ እንዴ ልልሽ ከቤቴ ደግሞ መልስ ይሰጠኛል እኮ። እንደውም ሂድ ምጣዷን ስራላት ተበላሽቷል ስትል ነበር። በሱ ትጸድቃለህ ትመረቃለህ። ሂድ እባክህን ሂድ። ጎሽ ሂድ ስወድህ እኮ ሂድ። አዎ ይሄኔ እኮ ልጅ ካንቺ ተወልዶ ቢሆን እንዳንቺ ነበር ጸባይኛ የሚሆን። እውነትህን ነው? አዎ ምንድነው አባዬ ፒንሳና ካቻቢት ሆነ እኔን ያረከው? ና እዚህ ላይ ነው ና ከኮፍያ ውስጥ አውጣና ውሰድ። ፈልገህ ተጠቀማ። እኔ ቆይ ለራዲዮ እንዴ ልጅ እንዴ አሁንስ ምን እባክሽ ሻምበልዬ ወሬያችንን ሁሉ በደረቁ አደረገው እኮ ይሄ ቡዳ። እና ትንሽ ጨው ነገር ይኖረው እንዴ? ምንድነው ሞታ እሰይ አንተ ምን ይሳናሃል? ተገላገልነው እኮ በቃ ይሄር እንዴ ሰላም ማለት አሁን ነው እንጂ በነፃነት ጉዳዩን መፈጸም ነይ ቶሎ በሻምበል። ፍቅርኑ የማይብሽ በማንም ምንድነው ማባዬ? ኧረ እኮ አባዬ እንደፈራሁት። ሄሎ ናውል ወይ ያ ሁሌ መለብሰውን ሱሪ ዘልኝ ነው ቶሎ በል እሺ። ይሄ ነው ማለት ነው። ያ ሰውዬ ሁሌ የምለብሰው ሱሪ ይሄ ነው። ይሄ እሺ ቆይ እና የትኛው ነው? ኦ ይሄ ነው ማለት ነው። ተገኝቷል። ምን ነው? ቆይ ምን አይነት ከለር ነው? ሰማያዊ ሂድና ፈልግ። ግን ድጋሚ ሌላ ብታመጣ አለቅም። እሺ እጭ ሰማያዊ ያላት እንዴ? ሲጀመር ሰማያዊ የለም። እሺ ከየት ነው የማመጣው? ቀሚስ አይሆንም? የለም ምንም የለም። ይኸውልህ ከዚህ ድረስ እዛ ሄጄ ባገኘው ግን አለቅህም አንተ አህያ። እሺ ነይ። ጥሩ ነይ። ይኸው ነይ ቁጭ በል። እሺ አንተ አህያ። ይሄ ምንድን ነው? ይሄ ምንድን ነው? ምኑ? ሰማያዊውን አላልኩም? ይሄ ሰማያዊ ነው እና ይሄ አረንጓዴ አይደል እንዴ? አረንጓዴ። አው
ተው እባክህ እናንተ ውሸታ